ክሮም የምትለው እንደዚህ ከነካችሁ በኋላ ቀጥታ ወደ ኦንላይን መመዝገቢያ ፎርሙ ወስዳችኋል ማለት ነው። ከዛ እዚህ ጋር እንደምታዩት የስኬት አባከስ ስልጠና ምዝገባና ወራዊ ክፍያ ይላል። የልጅዎን አእምሮ ሂሳብ ስሌት አቅም ለማሳደግ ዛሬውኑ ይመዝገቡ ይላል። ስለዚህ ኦልሬዲ አባከስ ልጆችን አእምሮ እጅጉ ለማሳደግ የማሰብ አቅማቸውን የመፍጠር አቅማቸውን ለማሳደግ የሚያግዝ ነው። ስለዚህ አንድ ተማሪ ደግሞ ሂሳብ ላይ እና እንግሊዝኛ ላይ በጣም ፐርፌክት ከሆነ ተማሪዎች አሪፍ የማሰብ አሪፍ የመገንዘብ አቅም ይኖራቸዋል ማለት ነው። እዚህ ጋር አጠቃላይ መጠይቆች ተማሪዎች ሲመዘገቡ የሚጠየቁ መጠይቆች አሉ። የመጀመሪያው የተማሪ መረጃ ነው። የተማሪ መረጃው የተማሪ ሙሉ ስም እዚህ ጋር በአግባቡ መቀመጥ አለበት። እዚህ ጋር እንደ ምሳሌ የተቀመጠ ነው። እዚህ ጋር እድሜ ታስቀምጣላችሁ። የሰልጣኝ ጾታ እዚህ ጋር ጾታ በዚህ መልክ ትመርጣላችሁ። የክፍል ደረጃ ያለበትን የተማሪ ያለበትን የክፍል ደረጃ እዚህ ጋር ታስቀምጣላችሁ። ሁለተኛ ደግሞ የወላጅ መረጃ ነው። የወላጅ መረጃ እዚህ ጋር ወላጅ ሲባል ወላጅ ቤተሰብ ብቻ ሳይሆን አሳዳጊ ሊሆን ይችላል። እዚህ ጋር በዚህ ስማችሁ ይጻፋል። እዚህ ጋር ስልክ ቁጥር ነው። ስልክ ቁጥር የወላጅ ቀጥታ ከላይ የተቀመጠው ስም የሱ የራሱ ስልክ እዚህ ጋር ያለው ስም እዚህ ጋር ስልክ ቁጥሩ የራሱ መሆን አለበት። መኖሪያ አካባቢ ሲባል ኖርማሊ ስፔሲፊክ አካባቢ ሳይሆን ከተማውን ነው የምትጽፉልኝ። አዲስ አበባ ከሆነ አዲስ አበባ፣ ከአዲስ አበባ ውጭ ለምሳሌ ባህር ዳር ከሆነ ባህር ዳር፣ ሐዋሳ ከሆነ ሐዋሳ፣ እንደዚህ ያደርጋችሁ። ከሀገር ውጭ ከሆነ ደግሞ ከሀገር ውጭ ያላችሁበትን ሀገር አድራሻ መጻፍ ነው ማለት ነው። የስልጠና መርሃ ግብር እዚህ ጋር 4 ምርጫዎች አሉ። በአራት አማራጮች ነው ስልጠናዎች እየተሰጠ ያለው። አስፈላጊ ማስታወሻ እዚህ ጋር እንደምን ይላል መሰላችሁ? የመረጡት የስልጠና መርሃ ግብር ክፍያ በታወቁት የክፍያ አማራጮች ተፈጽሞ ይላል። ኦልሬዲ ከአራቱ አንዱ ነው የምትመርጡት። የመጀመሪያው እዚህ ጋር እቺን ስትነኳት ራሱ ያስመርጣቸዋል። ራሱ ያስመርጣል። ስለዚህ ከመረጣችሁ በኋላ ለእያንዳንዱ መርሃ ግብሮች የክፍያ መጠኑ ትንሽ ይለያያል። የኦንላይኑ ትንሽ የኦንላይን ስልጠና መርሃ ግብር አለን። የበጋ ከሰኞ እስከ ዓርብ አፍተር ክላስ ስልጠና መርሃ ግብር አለን። ሶስተኛ ደግሞ የክረምት ወይም ሰመር ካምፕ መርሃ ግብር አለን። አራተኛው ደግሞ የዊኬንድ ቅዳሜና እሑድ ስልጠና መርሃ ግብር አለን። ስለዚህ ከነዚህ ከአራቱ ተማሪዎች ወይም ወላጆች የሚመቻቸውን የስልጠና መርሃ ግብር መምረጥና እዚሁ ላይ ላዩ ላይ ስትጠጡት የክፍያ መጠኑን የሚያስቀምጥላችሁ በዛ መሰረት ምዝገባውን ስልጠና መርሃ ግብሩን መምረጥ ትችላላችሁ። የወሩ ክፍያ ስንተኛ ወር ላይ እንደሆናችሁ መጀመሪያ ተመዝጋቢ ከሆኑ እንደዚህ አንደኛ ወር የሚለውን ትመርጣላችሁ። ሁለተኛ ወር ሲሆን ሁለተኛ ወር በየወሩ የሚከፈል ነው ማለት ነው የክፍያ መጠኑ። እዚህ ጋር ክፍያ አማራጮች ክፍያውን የግድ ያው ስልጠናውን ለመጀመር እዚህ ጋር ክፍያ መፈጸም መስት ነው አስቀድሞ። ስለዚህ ቴሌብር እና የንግድ ባንክ አማራጮች አሉ። በሱ መሰረት እናንተ በተመቻችሁ ክፍያውን መፈጸም ትችላላችሁ ማለት ነው። የክፍያ ትራንዛክሽን ቁጥር ወይም ደግሞ ኮድ እዚህ ጋር ታስቀምጣላችሁ። ክፍያ የፈጸማችሁበት ኮድ ራሱ ቴሌብር ከሆነ ቴሌብር ኮድ ይሰጣችኋል። ንግድ ባንክ ከሆነ ንግድ ባንክ ትራንዛክሽን አይዲ ይሰጣችኋል። እዚህ ያንን እዚህ ጋር ታስቀምጣላችሁ። ፋይሉን ወይም ደግሞ ደረሰኙን ስክሪንሻት ወይም ፎቶ አንስታችሁ እዚህ ላይ ፋይሉን ታያይዛላችሁ። መጨረሻ ላይ ይህን ሁሉ ካጠናቀቃችሁና በአግባቡ ከሞላችሁ በኋላ ክፍያውን ያረጋግጥላችኋል እና ምዝገባውን አጠናቅቃል። መጨረሻ ላይ ይቺኛውን ስትነኩ ፋይል ወደኛ ቴሌግራም ግሩፕ አለ፣ ቦት አለ፣ ወደዛ ውስጥ ይመጣል ማለት ነው እንደተመዘገባችሁ። ስለዚህ በዛ መሰረት ምዝገባውን ማጠናቀቅ ትችላላችሁ። ስኬት አባከስ ማሰልጠኛ ተቋም በእጅጉ ለተማሪዎች የሚያግዝ ሂሳብን ተማሪዎች በፍጥነት ማስላት እንዲለማመዱ የሚያደርግ የተለያዩ የማሰልጠኛ ክህሎቶችን በመስጠት ተማሪዎችን እያበቃ ይገኛል። ምዝገባውንም ደግሞ ለወላጅም ቀለል ባለ መልኩ አድርጎ ምዝገባውን እየሰጠ ይገኛል ማለት ነው። ስኬት አባከስ ማሰልጠኛ ይምጡ፣ ልጆችን ብቁ የሂሳብ ሰው